ክርስቲያን ለሰንበት ትምህርት ቤት ለሚመናን እንደዚሁም ላለው አካባቢ ላይ ለሚገኘው ለኢአማንያንም ትልቅ ትኩረት የሚስብና የሄደውን ሚመናን ወደ ቤተክርስቲያኒቷ የሚያስመልስ ትልቅ ቤተክርስቲያን እንደሆነ አምነን በአገረ ስብከትና በጠቅላይ ቤተ ክህነት በኩል ፈቃድ እንዲሰጥ ያደረገን ቢሆንም ያ ቤተክርስቲያን ተሰርቶ ተጠናቆ ወይም ተመርቆ አገልግሎት በመጀመሪያ የሚመናን ብዛትን እናገኛለን። በሁለተኛ ደረጃ ስርዓት ያለው አገልግሎት ይፈጸማል። በሶስተኛ ደረጃ የሄደውን ሚመናን ለመመለስ እንችላለን። በአራተኛ ደረጃ ቦታው ምቹ ከመሆኑ አንፃር ከከተማውና ከጫጫታ ከተለያዩ ነገሮች የተሰወረ ቦታ ከመሆኑ አንፃር የአብነት ትምህርት ቤትን በዛ ቦታ ከፍተን ውጤታማ ልንሆን እንችላለን። ተማሪዎቹም ደግሞ በሌላ ነገር ላይ ሐሳብ ሳይወስዱ እዛ ተምረው ወጥተው ወረዳችንን ብሎም ደግሞ ዞናችንን ሀገረ ስብከታችንን የሚያገለግሉ ጠንካራ ልጆችን ለማፍራት እንችላለን ብለን እምነታችንን እናስቀምጣለን። ያ ቤተክርስቲያን ትልቁ ጠቀሜታ ለዱና ወረዳ ብቻ ሳይሆን ለሀዲያ ሀገረ ስብከትም ትልቅ ጥቅም አለው ብዬ ሐሳቤን አስቀምጣለሁ። ለካ ጌታ አለ